እስልምና የሚለው ቃል የመጣው ሰላም ከሚለው የአረብኛ ቃል ነው። እስልምና አንድ ሰው በመጀመሪያ ከፈጣሪው ጋር በመቀጠልም ከራሱና ከሌሎች ሰዎች ጋር ሰላም እንዲሆን ያስተምራል። የሙስሊሞች የዕለት ተዕለት ሰላምታም አሰላሙ አለይኩም ሰላም በእናንተ ላይ ይሁን የሚል ነው። እስልምና የሰው ልጅ ሕይወት እጅግ ከፍ አድርጎ ይመለከታል። በቁርአን ውስጥ አንዲትን ነፍስ ያለ አግባብ መግደል መላውን የሰው ዘር እንደ መግደል፣ አንዲትን ነፍስ ማዳን ደግሞ መላውን የሰው ዘር እንደ ማዳን ተቆጥሯል። ይህ ሕግ ለሙስሊሞች ብቻ ሳይሆን ለሰው ዘር ሁሉ የሚያገለግል ነው። እስልምና እምነት በልብ መተማመን ላይ እንጂ በማስገደድ ላይ እንደማይመሰረት በግልጽ ያስተምራል። በሃይማኖት ማስገደድ የለም። ላኢክራሃ ፊዲን የሚለውን የቁርአን አንቀጽ ሁሉም ሰው የመረጠውን እምነት የመከተል ነፃነት እንዳለውና ሙስሊሞች የሌሎችን እምነት ማክበር እንዳለባቸው ያሳያል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መዲና በገቡ ጊዜ ከመጀመሪያዎቹ ስራዎቻቸው አንዱ ከሌሎች እምነት ተከታዮች በተለይም ከአይሁዶች ጋር በሰላም አብሮ ለመኖር የሚያስችል ስምምነት መዲና ቻርተር መፈረም ነበር። ይህም ስምምነት የሁሉንም ወገን መብትና ደህንነት የሚያስከብር ነበር። አንድ ሙስሊም ጎረቤቱ የፈለገው እምነት ተከታይ ቢሆንም እርሱን የመንከባከብና የማክበር ግዴታ አለበት። ነቢዩ ሰለላሁ ዐለይሂ ወሰለም ጎረቤቱ ተርቦ እሱ ጠግቦ የሚያድር አማኝ አይደለም በማለት አስተምረዋል። ይህ ሰብአዊነት ላይ የተመሰረተ ትስስር ማህበረሰቡ በሰላም እንዲኖር ያደርጋል።